የማንቸስተር ዩናይትድን ጉዳዮች በማስቀደም ነው የምንጀምረው። ዩቬንቱስ በዚህ የክረምት የተጫዋቾች የዝውውር መስኮት ሜሰን ግሪንውድን ከማርሴ ለማስፈረም ከፍተኛ ፍላጎት እንዳላቸው ይፋ ተደርጓል። ለዝውውሩም ትልቅ ገንዘቦችን ለማቅረብ ተዘጋጅቷል የሚሉ መረጃዎች እየወጡ ይገኛሉ። በዚህ መሰረትም ማንቸስተር ዩናይትድ በጣም ጠቀም ያለ ገንዘብን ከዚህ ተጫዋች ዝውውር እንደሚያገኝ ነው በርካቶችም የሚያውቁት። ማርሴዎች በቀጣዩ የውድድር ዘመን ለቻምፒየንስ ሊግ ማለፍ የማይችሉ ከሆነ ተጫዋቹን ለመሸጥ የሚገደዱበት ወይም ደግሞ አንቀጽ እንዳለ ነው በርካቶች የሚያነሱትና በዚህ መሰረትም ዩቬንቱስ ለዚህ ተጫዋች ከፍ ያለ ገንዘቦችን ያቀርባል ተብሎ ይታሰባል። ማንቸስተር ዩናይትድ ደግሞ በውሉ ላይ ከ40 እስከ 50% ድረስ ያገኛሉ። ምናልባት ለምሳሌ 50 ሚሊዮን ፓውንድ የሚሸጥ ከሆነ ግማሹን የሚወስደው ማንቸስተር ዩናይትድ ነው፣ 25 ሚሊዮን ፓውንድን ያገኛል። ስለዚህም ሴሎን ክሎዝ የሚባል ወይም ደግሞ የሽያጭ ድርሻ ያለው በመሆኑ ነው ይህንን ነገር ለማርሴ ሲሸጥላቸው ያንን ነገር ስላካተቱ አሁን ላይ ከዚህ ዝውውር እስከ 50%ም ሊያገኙ የሚችሉበት እድሉ አላቸውና ከተሳካ የዝውውር ዋጋው ግማሽ ያክልን ማንቸስተር ዩናይትድ ነው የሚወስደው። ይሄ ደግሞ በክረምቱ ለሚያደርጉት የተጫዋቾች ዝውውር ላይም ጠቃሚ ነገር ይሆንላቸዋል ተብሎ እንደሚታሰብ ነው ጋዜታ ዴሎ ስፖርት ነው የጣሊያኑ የመረጃ ምንጭ ይህንን መረጃ እያጋራ የሚገኘው። ኢኒዮሶች ማንቸስተር ዩናይትድ በ2027-28 የውድድር ዓመት ከሁለት ዓመት በኋላ ማለት ነው በፕሪሚየር ሊጉን ዋንጫ ማሳካት እንደሚችሉ በጥሩ መንገድ ላይ እንዳሉ ጭምርም እምነቱ አላቸው። ያኔ ነው እቅድ የያዙት። ማንቸስተር ዩናይትድ በ2027-28 የውድድር ዓመት ቡድኑን ገንብቶ ለዚያኔ ለ2027-28 የውድድር ዓመት የዋንጫ ተፋላሚና ዋንጫውን ማሳካት የሚችል ቡድን መገንባት እንደሚችሉ ያምናሉ ኢኒዮሶችና ጥሩ ግስጋሴ ላይም ጥሩ መንገድ ላይም እንዳሉ ጭምር ነው የሚሰማቸው። እንዲያውም አንዳንድ የቦርዱ አባላት ቀጣዩ የዝውውር መስኮት ስኬታማ ከሆነ ምናልባት በሚቀጥለው የውድድር ዓመትም ለዋንጫ መፎካከር የሚቻልበት ጠንካራ እምነት እንዳላቸው ጭምር ነው የሚናገሩት። ትልቁ እቅዳቸው 2027-28 የውድድር ዓመትን ለዋንጫ መፎካከር ነው። ነገር ግን በክረምቱ የሚደረጉት ዝውውሮች ደግሞ ምናልባት ቀጣይ ዓመትም ለዋንጫ የሚፎካከር ቡድን ለመስራት እድሉ እንዳላቸው ጭምር ያምናሉ የማንቸስተር ዩናይትድ ሰዎች። የካታላኑ ግዙፍ ክለብ ባርሰሎና በማርከስ ራሽፎርድ የውል ስምምነት ላይ የነበረውን የ20 ሚሊዮን ፓውንድ የቋሚ ዝውውርን የመክፈል ፍላጎት እንደሌለው ነው እየተነገረ የሚገኘው። ክለቡ አሁን ላይ ለራሽፎርድ ተተኪ የሚሆኑ ሌሎች አማራጮችን እየተመለከተ እንዳለ ሰምተናል። ቢሆንም ግን የራሽፎርድ ወደ ካምፕኑ የመመለስ እድል ሙሉ በሙሉ ግን እንዳልተዘጋ ነው መረጃዎች የወጡት። ምናልባትም በድጋሚ በውሰት ውል ወደ ስፔን ሊያመራ የሚችልበት እድልም አሁን ላይ በጠረጴዛው ላይ ይገኛል ተብሏል። የባርሴሎና የፋይናንስ ሁኔታና የራሽፎርድ የወደፊት ቆይታ አሁንም ጥያቄ ውስጥም እንደሚገባ ጭምር ነው የተነገረው። ተጫዋቹ በባርሴሎና መቆየትን ይፈልጋል። ባርሴሎናዎችም ተጫዋቹ እያሳየ በሚገኙ አቋም ደስተኞች ናቸው። ነገር ግን ያንን ያክል ገንዘብ ግን መክፈል እንደማይፈልጉ ነው እየተነገረ የሚገኘው። ተጫዋቹ በማንቸስተር ዩናይትድ ቤት በድጋሚ እንመለከተዋለን ተብሎ አይጠበቅም። ምናልባት ባርሴሎና እንኳን ባይፈልግ ለሌሎች ክለቦች የመሸጥ እድሉ በጣም ሰፊ እንደሆነ ነው ደ ታይምስ የተባለው የመረጃ ምንጭ ይፋ